ትልቁ ወቀሳ የነበረው ጠቅላይ ሚኒስትር አብይ አህመድ ላይ ምንድነው? ቤቱን እንዳለ በአማራ ብልጽግና ሞላው፣ ስልጣኑን እንዳለ በሷ ሲያዘው። በዚህ ደግሞ በእነ ደሳለኝ ጫኔ ምናምን ደግሞ ያሉ ሰዎች እንዳለ ቤቱን በኦሮሞማ ምናምን ሞላው ይላሉ። የህወሓቱ ሰዎች ደግሞ የትግራይ ሰዎች ተገፉ ይላሉ። ራሳቸው ኑ አብራችሁ ስሩ ሲባሉ እኛ ከላይ ሆነን ካልሾፈር ነው ብለው እምቢ ብለው ወደ መቀሌ ሄደው የመሸጉት ሶስቱም ኃይሎች ጣታቸው የሚጠቁሙት አብይ ላይ፣ ሶስቱም ኃይሎች ጣታቸው የሚጠቁሙት ወንበሯ ላይ። ወንበሯ አንድ ሰው ነው የምታስቀምጠው አባቱ። እሱንም ህዝብ መርጦት በጠዋት ወጥቶ ተሰልፎ እስከ ምሽቱ ድረስ ቆሞ ህዝብ መርጦት ዙፋኑ ላይ ጉብ አድርጎታል። ወንበሩ ሁለት ሰው አያስቀምጥም። አንድ ሰው ነው። እሱንም ጠቅላይ ሚኒስትር አብይ አህመድ ተቀምጦበታል። አለቀ። ሌላ ሰው አያስቀምጥም። ጠቅላይ ሚኒስትሩ በንግግራቸው ላይ ሰምታችኋል። ኑ ብለን ተቃዋሚዎቹን ስንጠራቸው የመሰላቸው 4 ኪሎ ግቡ ነው ያልናቸው፣ አብረን እንስራ ሲባሉ አሉ። በሙያችሁ አስተዋጽኦ አድርጉ ተብላችሁ ነው የተጠራችሁት። እነ ዶክተር ዮናስ ብሩ እኮ ኑ በሙያችሁ አገልግሉ ብሎ በኢኮኖሚው በኩል ሰፖርት አድርጉ ተብሎ ቢጠሩ ኢትዮጵያ ካለው ጋር ተስማምቶ መስራት አቅቷቸው ልንገራችሁ፣ አብዛኛው በጣም ጥሩ አገሩን የሚወድ ከምሩ ከሀገሩ ጋር ተስማምቶ መስራት የሚችል ዲያስፖራ እንዳለ ሁሉ አብዛኛው የዲያስፖራ ተመሪያለው የሚለው እንትን ነው፣ ቀሽ ነው። እነሱ ችግራቸው ትልቁ የዲያስፖራን ችግር ልንገራችሁ፣ we know better ብለው ብለን ነው የሚያስበው አብዛኛው ዲያስፖራ። ራሴን እንኳን እዛ ውስጥ አልከተም፣ ምክንያቱም አይነበርስ እዛ መቼም ብዬም አላቅምም አይደለም። we know better በቃ የተለየ ነገር ስላያችሁ ዛሬ ብልጭልጭ ተሰራ ምናምን የምትሉት ብልጭልጭ ፈልጋችሁ በብልጭልጭ መሀል ተቀምጣችሁ ብልጭልጭ ነገር ስላያችሁ፣ እኛ ዲያስፖራ ውጭ ሀገር ስለኖርን የተሻለ አስተሳሰብ የተሻለ ጭንቅላት አለን፣ አገር ቤት ያለው ብዙ አያውቅም ብላችሁ ታስባላችሁ። ሁሉ ነገር ላይ እኛ ካላማከርን ትላላችሁ። ወደ ፈላዩ ማንነና ነው አንተ ሀገር የምታማክረው? መንግስት የራሱ ፖሊሲ አለው፣ የራሱ አሰራር አለ፣ የራሱ አማካሪዎች አሉ። በየዘርፉ እገሌ በዚህ ዘርፍ ያማክረኛል ብሎ ያስቀመጣቸው ባለሙያዎች አሉ። አስፈላጊ ስትሆን ትጠራለህ፣ አለቀ። ግባ ግን ተብለህ ገብተህ ነበር። ነገር ግን ተስማምተህ መስራት አልቻልክም። ቀጥታ አሜሪካን ሀገር ያለውን ሲስተም አምጥቼ በኢትዮጵያ ሲስተም ላይ ልግጠመው ብትል አይሰራም። በኢትዮጵያ ኮንቴክስት የሚሰራና የማይሰራ አለ። ሁሉ ነገር እዛ ኮፒ ፔስት ማድረግ አይቻልም። ለአሜሪካ የሰራው ለኢትዮጵያ ይሰራል ማለት አይደለም። ለጣሊያን የሰራው እዛ ይሰራል ማለት አይደለም። በእንግሊዝ የሰራው ኢትዮጵያ ይሰራል ማለት አይደለም። ሁሉም የየራሱ አካሄድ አለው። አምጥታችሁ ያንን ኢምፕሊመንት ካላደረግን፣ በዚህ መንገድ ካልሄድን፣ እዛ ካለው ጋር አሳነሳችሁ የማየት አባዜ አገር ቤት ያለውን የተማረ ኃይል እኛ ውጭ ሀገር ስለኖረ እኛን ዘውረው እኛንን የበላይ መሆን ያለብን እንዴት እነሱ ያዙራል ብላችሁ በእብሪት የተሞላችሁ አይደላችሁ? በብዛት እብሪት፣ ጥጋብ እዚህ ድረስ እንትን ያላችሁ ከኛ የተሻለ የሚያውቅ የለም። በቃ ዲያስፖራ ሲባል you know the thing is you know nothing እሱ ነው እንትኑ ትልቁ ነገር። ምንም ነገር አታውቁም። ውጭ ሀገር ስለኖር ሁሉም ነገር ታውቃለህ ማለት አይደለም። አንፎርቹኔትሊ አብዛኛው የሰለጠነ ሀገር እየኖረ ጭንቅላቱ ግን አልሰለጠነም። ኋላ ቀር አስተሳሰብ ነው ያለው። I'm sorry to say it. I'm sorry አብዛኛውን ያየሁት አብዛኛው እንደዚህ እኔ የማወራቸው ሰዎች አሉ። አስተሳሰባቸው ስለ ሀገር ስለ ሉዓላዊነት ምንም የማይገባው፣ ስለ ሀገር ኢሜጅ ምንም የማይገባው። የሀገር ኢሜጅ ማለት ምን ማለት ነው? የሀገርህን ኢሜጅ ጠብቅ፣ የሀገርን ኢሜጅ ኢትዮጵያ ተርባለች ሲባል ተርባለች እያልክ አብረህ ኢሜጅ እያጠፋ ለሀገር መተለት ደሰኩር ትሞክራለህ። ኢትዮጵያ ከ77 ዓመት የበለጠ ተምራለች። ኢንፍሌሽን ከረሃብ ለይተህ ማታውቅ አብዛኛው ዲያስፖራ እኮ እንደሱ ነው። ቤተሰቦቻችን ተርበው እዛ እንደዚህ ብለው ምናምን ሀገሪቷ በቃ ኢኮኖሚዋ እዚህ ግን ካሪታስ የምግብ ካቶሊክ ቤተክርስቲያን የምታበለው አለ፣ ተሰልፎ ይበላል። እሱን እኮ ተሰልፎ የሚበላ እኮ ማአት አለ። ተሰልፎ እየበላ እዛ ሀገር ቤት ስላለው ያወራል። በነገራችን ላይ እንዲህ ስንናገር ችግር የለም ብለን አንድ ቀን ተናግሬ አላውቅም።
ኢትዮጵያ ውስጥ ችግር አለ፣ ግን ለችግሩ የመፍትሄ አካል ሁኑ ነው። እውቀት አለን አላችሁ፣ በኢኮኖሚ በፖለቲክሱ በኢንጂነሪንጉ በአርኪቴክቸሩ አለን። እውቀት ካላችሁ እውቀታችሁን ለሀገራችሁ ሂዱና በነፃ ሰርቭ ማድረግ ልመዱ። መጀመሪያ ጠቅላይ ሚኒስትሩ እንዳሉት አገሪቷን ለመቦጥቦጥ ሳይሆን አገሪቷን ለመርዳት ከሆነ ፕላናችሁ አገራችንን እንወዳለን የምትሉ ከሆነ መጀመሪያ በነፃ ሰርቭ ማድረግን ልመዱ። አትፈልጉም